በዓለም ላይ ስንት ሰው ነው 10 ሚሊዮን ብርን አልፈልግም ብሎ የሚጥለው? ዛሬ የምንነግራችሁ ታሪክ ግን ስለ ጀግንነት ብቻ አይደለም። ዛሬ የምንነግራችሁ ታሪክ ስለ ሞኝነትም አይደለም። ዛሬ የምንነግራችሁ ታሪክ ስለ መዳን ነው። ድምፃዊ ጂ መሳይ ከበደ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ተስፋ የተጣለበት ድምጹ የብዙዎችን ልብ የገዛ ወጣት ነበረ። ነገር ግን በኪሱ የ10 ቢሊዮን ብር የውል ስምምነት ይዞ በፊቱ ደግሞ የዓለም ዝና ተደቅኖለት እያለ ሁሉንም ቆሻሻ ነው ብሎ ጣለው። ለምን? በዚህ ፕሮግራማችን የጂ መሳይን የለውጥ ሚስጥር ከአቤል ሙሉጌታ የተሰማውን አስደንጋጭ የጨለማውን ዓለም ምስክርነትና እንደ ዘሪቱ ከበደ ያሉ አንጋፋዎች ለምን የዚህ ለውጥ ጠበቃ እንደሆኑ በጥልቀት እንመረምራለን። ይህ ቪዲዮ እስከ መጨረሻ ለሚያይ ሰው የህይወት ትርጉሙን ይለውጣልና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እያለን ቀጥታ ወደ ፕሮግራማችን እንለፍ። ወደ ሙዚቃው ዓለም ሲመጣ በልዩ ድምጹና በዜማ ስልቱ የብዙዎችን ቀልብ ስቧል። በተለይ ወጣቱ ዘፋኝ አዳዲስ ስራዎቹን ሲያወጣ የሙዚቃ አሳታሚዎች በቢሊዮን የሚቆጠር ትርፍ እንደሚያገኙ እርግጠኞች ነበሩ። ለአንድ ወጣት አርቲስት 10 ሚሊዮን ብር የውል ስምምነት ማግኘት ማለት የህልም መጨረሻ ነው። መኪና፣ ቤት፣ ዝናና በየመድረኩ አንቱ መባልን ያመጣልና ጂ መሳይ ግን ይህንን ሁሉ አግኝቶ ነበረ። ነገር ግን ማንም ያላወቀው ምስጢር ነበረ። በመድረክ ላይ ሲዘፍን ውስጡ ግን በሰላም እጦት ይጮህ ነበረ። እዚህ ጋር የአቤል ሙሉጌታ ንግግር እስቲ እናስታውሳችሁ። የዘፈኑ ዓለም በጥልቅ አጋንንታዊ ስርዓት የተሞላ ነው። ይህ ንግግር ለጂ መሳይ ባዕድ አልነበረም። ዝናው በጨመረ ቁጥር፣ ታዋቂነቱ በናኘ ቁጥር የውስጥ ሰላሙ ግን እየራቀውና እየሸሸው መጣ። ብዙዎች ጂ መሳይ ጌታን የተቀበለው በስሜት ይመስላቸዋል። ነገር ግን እውነታው ሌላ ነው። ጂ መሳይ ለውጡን የጀመረው ከ1 ዓመት በፊት ነበረ። በድብቅ ይጸልይ፣ ቃሉን ያጠናም ነበረ። ያ የ10 ሚሊዮን ብር ውል የቀረበለት ጌታን እያወቀ በነበረበት ወቅት ነበረ። ፈተናውም እጅግ ከባድ ነበረ። ገንዘቡን ተቀብዬ ለምን ጌታን አልከተልም የሚል ሐሳብም በውስጡ ሊፈጠር ይችል ነበረ። ነገር ግን ጂ መሳይ ከሁለት ጌታ ጋር መኖር አይቻልም የሚለውን የቃሉን ዕውቀት ተረዳ። ያንንም ሁሉ ስራ ሰረዘው፣ የተቀረጹ ድምጾችንም ደመሰሳቸው። ይህ መንፈሳዊ ራስ ማጥፋት ሳይሆን መንፈሳዊ ዳግም መወለድ ነበረ። ገንዘብ ሊገዛው የማይችለውን ሰላም ፍለጋ ያንን ሁሉ ሀብት ናቀ። አንድ አርቲስት ከዓለም ሲወጣ ትልቁ ፈተናው ብቸኝነት ነው። ጂ መሳይ ግን ብቻውን አልነበረም። ዘሪቱ ከበደ፣ ጥበብ ወርቅዬና ሌሎችም የቀድሞ አርቲስቶች በዙሪያው ነበሩ። በቅርቡ በማህበራዊ ሚዲያ ላይ የታየው የሰርፕራይዝ ቪዲዮ የብዙዎችን ልብ ነክቷል። ዘሪቱ ከበደ እኔን ያየ ኢየሱስን ማየት ይችላል ስትል የራሷን የህይወት ምስክርነት አድርጋ አቅርባለች። ጂ መሳይ ወደ ጌታ ሲመጣ እነዚህ ታላላቅ አርቲስቶች የእግዚአብሔርን ፍቅር በተግባርና በየዋህነት አሳዩት። ለምንድነው ዘሪቱ ከበደ እንዲያብራው የደገፈችው የቆመችው ሲባል ደግሞ ምክንያቱም እሷም ያንን የጨለማ መንገድ በግልጽ ታውቀዋለችና ነው። ያንን ባዶነትም አልፈዋለች። ዛሬ ጂ መሳይን ስታቅፈው አንድን ወንድሟን ከሞት አፍ እንዳስጣለችው ያህል ነበር የተሰማት። በኮሜንት መስጫው ላይ ብዙ ሰው ጥያቄዎችም ሲነሱ ነበረ። ይህ ልጅ ተጠምቋል ወይ? የደህንነት ትምህርት ተምሯል ወይ? የሚሉ በርካታ ጥያቄዎች ሲነሱ ነበሩ። ጂ መሳይ ራሱ በሰጠው ቃለ መጠይቅም እንዳረጋገጠው ግን ሁሉንም የመጽሐፍ ቅዱስ ትምህርቶች በስርዓቱ ተምሯል፣ ተጠምቋልም። ይህ በስሜት የመጣ ለውጥ አይደለም፣ ድንገተኛም መቀየር አይደለም። ይህ ከሞት ወደ ህይወት የተደረገ ሽግግር ነው። ዛሬ ጂ መሳይ እኔ የራሴ አይደለም ይላል። ይህ ማለት ለገንዘብ፣ ለዝና ወይም ለሰው ይልንታ አይገዛም ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የጂ መሳይ ታሪክ የአንድ ሰው ታሪክ ብቻ ግን አይደለም፣ የእያንዳንዳችን ታሪክ ነው። ዛሬ አንተ፣ አንቺ በእጅ ያዝከው 10 ሚሊዮን ብር ምንድነው? ከእግዚአብሔር መንገድ የሚያግድህ ዝና ወይስ ሱስ ወይስ ፍርሃት? ጂ መሳይ ነፍሱን አትርፏል። አቤል ሙሉጌታ በቃሉ ዕውቀት ብርሃኑን አግኝቶ ጌታ ኢየሱስ ክርስቶስን ለመከተል ወስኖ በመዝማሬም መጥቷል። አንተስ ይህን ቪዲዮ የምትመለከተው እኛ ይህን ቪዲዮ ለመስራት የፈለግነው ለውይይትና ታሪክ ለማቅረብ ብቻ አይደለም። አንድ ሰው እንዲድን ስለፈለግን ነው።
ዛሬ ይህን ቪዲዮ አይተ ወይም ደግሞ አይተሽ ልብ ከተነካ ወይም ልብሽ ከተነካ በኮሜንት ላይ እኔም ወደ ብርሃን መምጣት እፈልጋለሁ ብላችሁ ጻፉልን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።